አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። ሰፎክ ካውንቲ ኒውዮርክ ችግር ውስጥ ገብቷል። 674 የሚሆኑ ስደተኞች ተሰብስበው ክስ መሰረቱ። ክስ የመሰረቱበት ምክንያት ዋስ ከሰጡ በኋላ ቦንድ የሚለው ነው፣ ቤል የሚለው ነው። ከሰጡ በኋላ አሁንም ካውንቲው አውራጃው እስር ላይ ይዟቸዋል። የወንጀል ጉዳይ ያለባቸውን እነሱን በሙሉ አጽድተው ከእስር መለቀቅ በነበረባቸው ጊዜ ካውንቲው አሁንም ይዟቸዋል። ሲጠየቅ እኛ የምንሰራው ከዩኤስሲአይኤስ ወይም ደግሞ ከኢሚግሬሽን ጋር ነው የምንሰራው፣ ስለዚህ ፌዴራሉን ህጉ እያስፈጸምን ነው አሉ። ግን በእርግጥ የ14ተኛውን የአሜሪካ ህገ መንግስት ክፍል እየጣሱ ነው። በመጀመሪያ የጣሱበት ምክንያት ያለምንም በቂ ምክንያት ማንም አድርጉ ሳይላቸው ስደተኞቹ ዋስ ከሰጡ በኋላ የስብ ጉዳያቸው የወንጀል ጉዳያቸው ከጸዳ በኋላ አሁንም እስር ቤት ይዘዋቸዋል። በህጉ መሰረት ከ2 ቀን በላይ መያዝ የለባቸውም፣ ማቆየት የለባቸውም። ይህ ካውንቲ ግን ከዛ በላይ አቆይቷቸዋል። በሁለተኛ ደረጃ ህጉ በማንኛውም የአገሪቱ ነዋሪ ላይ ዜጋ ሆነ አልሆነ ስደተኛ ሆነ አልሆነ መፈጸም ነበረበት። ግን ይሄ ካውንቲ ስደተኞቹን ብቻ መርጦ ህጉን በመለየት ከሌሎቹ እነሱ ላይ ተፈጻሚ ያርጎታል። ተፈጻሚ ያረውን ደግሞ አግባብነት በሌለው መልኩ ነው። በሶስተኛ ደረጃ የአሜሪካ ህገ መንግስት የወጣው ለሁሉም ስደተኞች እንክብካቤ እንዲሰጥ ነው። ማንኛውም የህግ አካላት ወይም ደግሞ የአካባቢው ፖሊሶች ከአሜሪካ ዋናው ህግ ወይም ህገ መንግስት በላይ ሊሆኑ አይችሉም። በዚህ ጉዳይ ግን በዚህ ክስ ግን ከህገ መንግስቱ በላይ ሆነዋል። ይህ ካውንቲ ያለውን የፖሊስ ኃይል አጠናክሮ ይዞ ነው እነዚህ ስደተኞች ከእስር ቤት እንዳይወጡ ያደረጋቸው። ታዲያ በምላሹ እነዚህ ስደተኞች ብዙ ጠበቆችን ቀጠሩና በህብረት ከሰሱት ይሄን ካውንቲ። ይሄ ካውንቲ ደግሞ የመጀመሪያ ያደረገው ምንድን ነው? 674ቱ ሲከሱት እኔ አለ ይሄ ካውንቲ እኛ በህገ መንግስቱ ወይም ደግሞ በሀገሪቱ የማዕከላዊ ህግ መሰረት ከክስ ነፃ የመሆን መብት አለን፣ ኢሚዩኒቲ አለን አለ። ግን ይሄ በህጉ ላይ የተቀመጠ አይደለም። የማዕከላዊ መንግስትም ሆነ የአካባቢው የሎካል ወይም ደግሞ የክፍለ ግዛቱ ፖሊሶችም ሆነ ካውንቲዎች ሆነ ከተሞችም ሆነ ከህግ በላይ ሊሆኑ አይችሉም። ከህግ በላይ የሆነው በአሜሪካ ህገ መንግስቱ ብቻ ነው። ስለዚህ ፍርድ ቤቱ ይህንን ህገ መንግስት ተመርኩዞ ይሄን ካውንቲ $112 ሚሊዮን ቀጣው ማለት ነው። ቅጣቱን ይግባኝ ለማለት ሞክረው ነበረ፣ ማስረጃ ግን አላገኙም። ታዲያ የከሳሾቹ ጠበቆች ምን አሉ? የተፈረደላቸው ፍርድ $112 ሚሊዮን፣ እንዲሁም ደግሞ የእስረኞቹ ጀግንነት፣ ደፋርነት ጠበቃ ቀጥሮ ይሄንን ካውንቲ መገዳደራቸው በፍርድ ቤት ለሁሉም አርያ ሊሆን ይገባል። አርያ የሚሆነው አላግባብ ለታሰሩ ስደተኞች በህብረት ሆነው እነዚህም የሚያስሯቸውን አካላት መክሰስ ይችላሉ። በተለይ ደግሞ ከተፈቀደላቸው ከህጉ ከ2 ቀን በላይ ዋስ ካመጡ ማለት ከ2 ቀን በላይ መክሰስ ይችላሉ። ሌላው ተከሳሾች ራሳቸው ትምህርት ሊሆናቸው ይገባል። ህገ መንግስቱ ሳይፈቅድላቸው ኢሚግሬሽን ምንም አይነት ዋስትና ሳይሰጣቸው እስረኞችን ስደተኞችን ይዞ ማቆየት ምን ማለት ነው? ምን የሚሉት ምክንያት ነው? ከወንጀል ነፃ ናቸው፣ ዋስ ጠበቃ አስቀምጠዋል፣ ስለዚህ መለቀቅ አለባቸው፣ መብታቸው ነው የሚል ነው ፍርድ ቤት የወሰነላቸው። ይሄ ለሁሉም ትምህርት ሊሆን ይገባል። ሊንኩን ያስቀምጥላቸዋለሁ፣ ገብታችሁ አንብቡት። መልካም ጊዜ። ዌብሳይታችንን akulkulufamily.com ይጎብኙ። በሶሻል ሚዲያም ተከተሉን። አኮኩሉ ፋሚሊ